ሰላም እንዴት ናቸው? ውድ ቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬው ቪዲዮ ደግሞ የጁፒተር ኖትቡክ ፓይተን ኤዲተርን እንዴት ዳውንሎድ ኢንስታል እንደምናደርግ እንዲሁም ደግሞ እንዴት መጠቀም እንደምንችል የሚያሳይ አንድ ቪዲዮ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ ቤዚካሊ ዋት ኢዝ ጁፒተር ኖትቡክ፣ ሃው ቱ ኢንስታል ኢት፣ ሃው ቱ ዩዝ ኢት በሚል በዲቴል የምናየው ይሆናል። የተለያዩ ፓይተን ኤዲተሮች አሉ እዚህ ጋር እንደምታዩት። ለዛሬው ወይም በዚህ ቪዲዮ የምናየው ደግሞ ጁፒተር ኖትቡክ እንዴት ኢንስታል አድርገን መጠቀም እንደምንችል ነው። በመጀመሪያ እንግዲህ ይህንን ከኦፊሻል ፔጅ ላይ እንዴት ኢንስታል ማድረግ እንችላለን። ኢንስታል ካደረግን በኋላ የጁፒተር ኖትቡክ እንዲሁም ደግሞ የጁፒተር ላብ ቤዚክ ኢንተርፌሱ ምን ይመስላል እንዲሁም ደግሞ እንዴት መጠቀም እንደምንችል በዚህ ቪዲዮ በዲቴል እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ኮሜንት፣ ሼር በማድረግ እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በአክብሮት የጋበዝኩ ሌታስ ጎ ነው። በዚህ ቪዲዮ ቤዚካሊ እንግዲህ የምናያቸው ነገሮች አሉ። ዋት ኢዝ ጁፒተር ኖትቡክ፣ ሃው ቱ ኢንስታል ኢት እንዲሁም ደግሞ ሃው ቱ ዩዝ ኢት በሚል በዲቴል እንግዲህ በዚህ ቪዲዮ የማሳያችሁ ይሆናል ጁፒተር ኖትቡክን ማለት ነው። እንግዲህ የተለያዩ የፓይተን ኤዲተሮች አሉ እንደ ፓይተን አይዲኤል፣ ጁፒተር ኖትቡክ፣ ቪዥዋል ስቱዲዮ ኮድ፣ ፓይቻርም ኮሚኒቲ፣ አናኮንዳ ናቪጌተር እና ሌሎችም አሉ ኢንክሉዲንግ ፓይተን ላይብራሪ። እንግዲህ እያንዳንዱን በቀጣይ ቪዲዮ ይዤላችሁ የምቀርብ ይሆናል። እነዚህን እያንዳንዱን ኤዲተሮች በቀጣይ ቪዲዮ ይዘን እንቀርባለን። ለዛሬው ግን እዚህ ጋር እንደምታዩት ጁፒተር ኖትቡክ የፓይተን ኤዲተርን እናያለን ማለት ነው። እንዴት ዳውንሎድ እንዴት ኢንስታል እንደምናደርግ በፒፕ ኦር ኮማንድ ኢንስታሌሽን ተጠቅመን እንዴት ኢንስታል አድርገን መጠቀም እንደምንችል እናያለን። ከዛ በፊት እንግዲህ ስለ ጁፒተር ኖትቡክ እዚህ በፒፒቲ እያቀረብኩታል፣ እሱን አሳያቸዋለሁ። ፓይተን ኤዲተር የተለያዩ የፓይተን ኤዲተሮች አሉ። ከነዚህ ውስጥ ሌተስት ያልኳቸውን 5ቱን በተከታታይ ሰራላችኋለሁ። በዛሬ ቪዲዮ ጁፒተር ኖትቡክ የሚለውን እናያለን። ጁፒተር ኖትቡክ የፓይተን ኤዲተርን እንዴት መጠቀም እንደምንችል እናያለን ማለት ነው። በመጀመሪያ እንግዲህ የጁፒተር ኖትቡክ ፓይተን ኤዲተር ምን ማለት ነው የሚለውን ከዚህ ፓወርፖይንት እናያለን። it is an open source interactive tools used to write, run code, visualize data and add explanation in one document. በአንድ ዶክመንት ላይ ኮድ ራን ማድረግ፣ ቪዥዋላይዝ ዴታውን ማድረግ እንዲሁም ደግሞ ኤክስፕላኔሽን አድ ማድረግ የሚያስችለን ሴትአፕ ነው። It is a very popular for data science, machine learning, scientific computing, especially with Python. It is widely applications that allow you to create document and documents containing everything is saved the file with the extension of .ipynb form ከሆነ we call it Jupyter notebook ፓይተን ኤዲተር ብለን እንጠራዋለን። ይህ ፓይተን ኤዲተር እንግዲህ የራሱ ዩኒክ የሆኑ ፌቸሮች አሉት። ጁፒተር ኖትቡክ ወይም ደግሞ ጁፒተር ላብ የሚላቸው ሁለት ሴታፖች አሉ። ኢንተራክቲቭ አንደኛው የመጀመሪያው ክራይቴሪያ ኢንተራክቲቭ ኮድ ነው። ራን ስቴፕ ባይ ስቴፕ ኮድ ኢች ሴሎችን እያንዳንዱን ራን ማድረግ እንችላለን። ሌላኛው ኮድ ፕላስ ቴክስት አለው። ማርክዳም ኦፕሽንን ከተጠቀም ቴክስት መጻፍ እንችላለን። ሌላኛው ዴታ ቪዥዋላይዜሽን ፌቸር ነው። ክሬት ዘ ግራፍ ዩዚንግ ዘ ላይብራሪ ላይክ ማትላብ፣ ፕሎት፣ ሲቦርን እና ሌሎች የተለያዩ ላይብራሪዎችን በመጠቀም ማለት ነው። ሌላኛው ሰፖርት ሜኒ ላንጉጅ እንደ ፓይተን፣ አር እና ሌሎችም የፕሮግራሚንግ ላንጉጆችን ሰፖርት ያደርጋል። ሌላው ደግሞ ብሮዘር ቤዝድ ነው። ራን ኢን ዌብ ብሮዘር ላይ ነው ራን የሚያደርግልን ወይም ደግሞ ፍሮንት ኢንዱ ዲስፕሌይ የሚያደርግልን በዌብ ብሮዘር ስለሆነ ማለት ነው። በመጀመሪያ እንግዲህ ይህንን ሴታፕ እንዴት ነው ምንጭ ነው የሚለውን ከኦፊሻል ዌብ ፔጅ ላይ ገብተን አክሰስ ማድረግ እንችላለን። jupyter.org ላይ ማለት ነው።
ስለዚህ ጁፒተር ኖትቡክን ኢንስታል ለማድረግ ፒፕ ኢንስታል ኖትቡክ እናደርጋለን። ዲስፕሌይ ለማድረግ ደግሞ ሲኤምዲ ላይ ፒፕ ጁፒተር ኖትቡክ እንላለን። በተመሳሳይ የጁፒተር ላብን ከሆነ ፒፕ ኢንስታል ጁፒተር ላብ የሚለውን እንጠቀማለን። ኦፕን ለማድረግ ደግሞ ጁፒተር ላብ ብለን ሲኤምዲ ላይ ራን በማድረግ መክፈት እንችላለን። ኢንስታል ካደረግን በኋላ እንደምታዩት የዚህን አይነት ኢንተርፌስ ይኖረዋል። ኮድ ሴል አለው። ራን ስናደርገው ደግሞ ኤክስኪዩት ያደረገልንን አውትፑት ያሳየናል ማለት ነው። ፈርስት ዌዘር ኢንስታል ኦር ኖት ኢንስታል ጁፒተር ኖትቡክ መሆኑን ቼክ ማድረግ ይጠበቅብናል። እዚህ ጋር ኮማንድ ፕሮምፕት ዊንዶ ወይም ሲኤምዲ እንከፍታለን። በመጀመሪያ እዚህ ውስጥ እንግዲህ ፕሪቪየስሊ የፓይተን ሴትአፕ መጫን አለበት። ይህን ቼክ ለማድረግ የፓይተን ዳሽ ቨርዥን የሚለውን እናስገባለት እና ኢንተር እንላለን። እንደምታዩት የፓይተን 3.14.3 ቨርሽን እዚህ ጋር ኢንስታል ተደርጓል ማለት ነው። ሌላው ቼክ የምናደርገው በፒፕ ኢንስታል ስለሆነ ኮማንድ ፕሮምፕት ላይ ኢንስታል የምናደርገው ፒፕ ዳሽ ቨርዥን የሚለውን ቼክ እናደርጋለን። ይህንን ኢንተር እንላለን። እንደምታዩት ፒፕ 25.3 ቨርሽን እዚህ ጋር ኢንስታል ተደርጓል ማለት ነው። ሌላው እንግዲህ ከዚህ በፊት ፕሪቪየስሊ እዚህ ዲቫይስ ላይ የጁፒተር ኖትቡክ ወይም የጁፒተር ላብ ኢንስታል ተደርጎ ከሆነ እሱንም ቼክ ማድረግ እንችላለን። እዚህ ኮማንድ ፕሮምፕት ዊንዶ ላይ ከፍተን ማለት ነው የተጫኑ የላይብራሪ ፋይሎች ካሉ እነሱንም ቼክ ማድረግ ይቻላል። ይህን ቼክ ለማድረግ ጁፒተር ኖትቡክ ዳሽ ቨርዥን ብለን መስጠት እንችላለን እዚህ ኮማንድ ፕሮምፕት ዊንዶ ላይ ማለት ነው። ጁፒተር ኖትቡክ ዳሽ ቨርዥን ብለን ኢንተር እናደርጋለን። ከዚህ በፊት ፕሪቪየስሊ ከተጫነ እዚህ ጋር ያመጣልናል ማለት ነው። አሁን ግን እንደምታዩት ኖት ሪኮግናይዝ ነው የሚለው አልተጫነም ማለት ነው። የጁፒተር ኖትቡክ ወይም የጁፒተር ላብ ሴትአፕ እዚህ ላይ ኢንስታል አልተደረገም ማለት ነው። ይህንን ኢንስታል ማድረግ ይጠበቅብናል። ኢንስታል ጁፒተር ላብ ኤንድ ጁፒተር ኖትቡክን እንዴት ኢንስታል እንደምናደርግ እያንዳንዱ እናያለን። በመጀመሪያ እንግዲህ ኤኒ ብራውዘር ኦፕን እናደርጋለን ዲቫይሳችን ላይ ማለት ነው። ብራውዘር ሰርች ኢንጂን ላይ ጁፒተር ብለን እንከፍታለን። jupiter.org ሳይት ውስጥ እንገባና ከላይ ታቦች አሉ። ኢንስታል የሚለውን ታብ ክሊክ እናደርጋለን። ከዚህ ታብ ላይ እንግዲህ መተን እንዴት ኢንስታል እንደምናደርግ የጁፒተር ላብ እንዲሁም ደግሞ የጁፒተር ኖትቡክን እንዴት ኢንስታል እንደምናደርግ ጋይድ አለ። እዚህ ጋር ኮማንድ ፕሮምፕት ዊንዶ ከፍተን ጁፒተር ላብን ኢንስታል ለማድረግ ፒፕ ኢንስታል ጁፒተር ላብ የሚለውን እንወስዳለን ማለት ነው። ጁፒተር ላብን ኦፕን ለማድረግ በተመሳሳይ ኮማንድ ፕሮምፕት ዊንዶ ላይ ጁፒተር ላብ የሚለውን ነው የምንሰጠው። ክላሲክ ጁፒተር ኖትቡክን ደግሞ ለመጠቀም ኢንስታል ለማድረግ ፒፕ ኢንስታል ኖትቡክ እንላለን። ወይራስ ዲስፕሌይ ላይ አድርገን ለማየት ወይም ደግሞ ለመጠቀም ስንፈልግ ደግሞ ጁፒተር ኖትቡክ ብለን ኮማንድ ፕሮምፕት ዊንዶ ላይ እንሰጣለን ማለት ነው። በመጀመሪያ እንግዲህ በዚህ መልኩ የጁፒተር ኖትቡክን ኢንስታል እናደርጋለን ማለት ነው። ይህን ለማድረግ እንግዲህ ከዚህ ከብራውዘሩ ላይ እንዳያችሁት የጁፒተር ኖትቡክ ፒፕ ኢንስታል ኖትቡክ የሚለውን ቴክስት ኮፒ እናደርግና ኮማንድ ፕሮምፕት ዊንዶውን ከፍታለን። እዚህ ጋር አምጥተን ፔስት እናደርጋለን። እንደምታዩት የጁፒተር የኮማንድ ፕሮምፕት ዊንዶ ላይ ከፍቻለሁ። ፔስት አደረኩት። ኢንተር ስትሉት እንደምታዩት ራን ያደርጋል። ኤኒ ሪኳየርድ ፋይል ለጁፒተር ኖትቡክ ሪኳየርድ ላይብራሪዎችን እዚህ ውስጥ ዳውንሎድ እያደረገ ኢንስታል ያደርጋል ማለት ነው። እዚህ ስክሪን ላይ በምናየው ኤኒ ሪኳየርድ ፋይል ፎር ዚስ ሴትአፕ ዋይፋይን በመጠቀም ወይም ደግሞ ኢንተርኔት በመጠቀም ዳውንሎድ እያደረገ እዚህ እንደምታዩት ኢንስታል ያደርግልናል ማለት ነው። እዚህ ጋር ሲጨርስ እንደምታዩት ተርሚኔት ያደርጋል። ይህንን ለመዝጋት ስንፈልግ የኮማንድ ፕሮምፕት ዊንዶ ላይ ከስር ኤግዚት ብለን መጻፍ እንችላለን ማለት ነው። ይህን ኤግዚት ብለን ኢንተር ስንል ይሄ ኮማንድ ፕሮምፕት ዊንዶ ክሎዝድ ያደርጋል ማለት ነው። ሌላኛው ደግሞ ጁፒተር ላብን ኢንስታል እንዴት እንደምናደርግ ነው። አሁንም በተመሳሳይ ብራውዘር ወይም ደግሞ jupiter.org ላይ ሄደን ኢንስታል ስር የጁፒተር ላብን እናመጣለን ወይም መጻፍም ይቻላል። ይሄ
ፒፕ ኢንስታል ጁፒተር ላብ የሚለውን ኮፒ አድርገን እንመጣለን። ኮማንድ ፕሮምፕት ዊንዶ እንከፍታለን ከዲቫይሳችን ሰርች ኢንጂን ላይ ማለት ነው። እዚህ ኮማንድ ፕሮምፕት ዊንዶ ላይ አምጥተን ፒፕ ኢንስታል ጁፒተር ላብ የሚለውን ክሊክ እናደርጋለን። እዚህ ፒስት አድርገን ኢንተር እንላለን። እንደምታዩት ራን ያደርጋል። የጁፒተር ላብ ሴትአፕ ዲቫይሳችን ላይ ኢንስታል ይደረጋል ማለት ነው። እዚህ ጋር እንግዲህ የተወሰነ ታይም ይወስዳል። ስትጭኑት እዚህ በምታዩት መልኩ ኢንስታል አድርጎልኛል ማለት ነው። አሁን እዚህ ጋር ኢንስታል ካደረግን በኋላ እዚህ አንድ ትሪክ እንሰራለን ኤክስተርናሊ እንዲሰራልን ማለት ነው። ክሬት ሲስተም ኢንቫይሮንመንት ቫሪያብልን እዚህ ዲቫይሳችን ላይ ክሬት እናደርጋለን ለጫንነው የፓይተን ወይም የጁፒተር ላብ ሴትአፕ። ይህን ለማድረግ እዚህ ኮማንድ ፕሮምፕት ዊንዶ ከመዝጋታችን በፊት እዚህ ስክሪን ላይ የምታዩትን ፓዝ ዳይሬክተሪ ወይም ደግሞ የፓይተን ፓዝ ዳይሬክተሪ ኮፒ እናደርግና ፒሲያችን ሰርች ኢንጂን ላይ መተን ኢንቫይሮንመንት ብለን እንጽፋለን። እዚህ ኢንቫይሮንመንት ብለን ሰርች ኢንጂኑ ላይ እንሰጠዋለን። ኢንቫይሮንመንት ስንል እንደምታዩት ኤዲት ሲስተም ኢንቫይሮንመንት ቫሪያብል የሚል ያመጣል። ይሄኛው ፖፕአፕ ዊንዶ ያመጣልናል። እዚህ ፖፕአፕ ዊንዶ ላይ ከስር እንደምታዩት ኢንቫይሮንመንት ቫሪያብል የሚለውን ክሊክ እናደርጋለን። ይሄኛውን ፖፕአፕ ዊንዶ ላይ ያመጣናል። ፓዝ የሚል ኦፕሽን አለ። በሱ ስር እንግዲህ እንደምታዩት ኒው እና ኤዲት ዲሌት የሚሉ ኦፕሽኖች አሉ። ከስር ኤዲት የሚለውን ክሊክ ስናደርግ ሌላ ፖፕአፕ ዊንዶ እንደዚህ ያመጣልናል። እዚህ ፖፕአፕ ዊንዶ ላይ እንግዲህ ኮፒ አድርገን ያመጣነው ፓዝ ዳይሬክተሪ ኒው እንልና እዚህ ጋር ፔስት እናደርጋለን ማለት ነው። ኒው እንላለን። እዚህ የፓይተን ፓዝ ዳይሬክተሪውን እዚህ ጋር ፔስት እናደርጋለን። ከዚህ በኋላ ይሄንን ኦኬ ብለን እንወጣለን ማለት ነው። እዚህ ጋር በምናየው መልኩ እንግዲህ የጁፒተር ኖትቡክ ወይም ደግሞ የጁፒተር ላብ ኤክስተርናሊ ኤክስኪዩት ኦር ራን ማድረግ እንችላለን ማለት ነው። ምክንያቱም ሲስተም ኢንቫይሮንመንቱ ላይ ስላስተዋወቅ ነው ማለት ነው። ከዚህ በኋላ እንግዲህ ኢንስታል ያደረግነውን ኦፕን አድርገን መጠቀም ነው። በመጀመሪያ ጁፒተር ኖትቡክን ኦፕን እናደርጋለን። ይህን ለማድረግ እንግዲህ ከዚህ በፊት python.org ኦፊሻል ዌብ ፔጅ ላይ እንዳየነው ጁፒተር ኖትቡክን ለመክፈት ጁፒተር ኖትቡክ የሚለውን ኮፒ ብለን እንመጣለን። ዘን እዚህ ሰርች ኢንጂን ላይ ፔስት ስናደርግ እንደምታዩት አይከኑ ይመጣል። ፕሮፐርሊ ኢንስታል ከተደረገ ይህን አይከን ዳይሬክትሊ ኦፕን ማድረግ ይችላለሁ ማለት ነው። እዚህ ጋር ኮማንድ ፕሮምፕቱ እንደ ባክ ኢንድ ነው። ፍሮንት ኢንዱን ደግሞ ብሮዘር ዲፎልት ብሮዘሩ ላይ የጁፒተር ኖትቡክ ይከፍትልናል ማለት ነው። እዚህ ስክሪን ላይ እንደምታዩት እንግዲህ ዲፎልት ብሮዘሩ በዌብ ብሮዘር መጥቶልናል ማለት ነው። እዚህ ጋር የተለያዩ ቱሎች አሉ። ፕሮጀክት ዳይሬክተሪያችንን ከፈለግን እዚህ ፕሮጀክታችን የምናስቀምጥበትን ዳይሬክተሪ እንሰጠዋለን። ፓይ የሚለው ወይም ደግሞ ዲስክቶፕ ፓይ ላይ ነው የገባው። ኒው ጁፒተር ፎልደር ኦፕን ለማድረግ ስንፈልግ እዚህ ፋይል ውስጥ ኒው የተለያዩ ኦፕሽኖች አሉ። ፓይተን ቴክስት እና ጁፒተር ኖትቡክ መክፈት ስንፈልግ በቀኝ በኩል ከቶፕ ኒው የሚል ኦፕሽን አለ። እዚህ ጋር መተን ኦፕን ማድረግ እንችላለን። ኒው የጁፒተር ኖትቡክ ፕሮጀክት ማለት ነው። እዚህ ኦፕን ያደረኩትን ሪኒው ማድረግ ከፈለኩኝ እዚህ ጋር ሪኒው ማድረግ እንችላለን። ለምሳሌ ኔሙን ወርቁ ፓይተን ወርቁ ቴስት ዋን የሚል ስም ሰጠው። ይሄ የጁፒተር ኖትቡክ ፕሮጀክት ሪኒው ሆኖልኛል ማለት ነው። እዚህ ጋር እንደምታዩት እንግዲህ ወርቁ ቴስት ዋን የሚል የጁፒተር ኮድ ኤዲተር ወይም ፓይተን ኤዲተር ኦፕን አድርገናል። እዚህ ከላይ ማርክዳም ኮድ እያደረግን ኦፕሽኖቹን እያንዳንዱ ሴል ላይ ቴክስት ስንፈልግ ማርክዳም እናደርጋለን። ከላይ የኮድ ኦፕሽኑ ማለት ነው። ለምሳሌ ፓይተን ትሬኒንግ የሚል ኦፕሽን ሰጠሁት። ሴል አድ ማድረግ ስንፈልግ ፕላስ አለ። የፕላስ በተኑ ኤኒ ፓይተን ኮድ እዚህ ጋር አምጥተን መስራት እንችላለን። እንደምታዩት ለምሳሌ እዚህ ሁለት የፓይተን ኮዶችን አምጥቻለሁ። እዚህ የመጀመሪያው አዲሽን፣ ሳብትራክሽን፣ መልቲፕሊኬሽን የሚሰራ ኢንፑት ሰጠነው ማለት ነው። ይህንን ራን ስንል እንደምታዩት
ኢንተር ፈርስት ነምበር ይለኛል። ፈርስት ነምበር ሰጠዋለሁ። ሰከንድ ነምበር ሰጠዋለሁ። እንደምታዩት እንግዲህ የመጀመሪያውን ፓይተን ኮድ ኤክስኪዩት አድርጎልናል። ሰከንድ ፓይተን ኮድ ኢቭን ኦር ኦድ ነምበር መሆኑን ቼክ የሚያደርግ ነው። ነምበሩን ሰጠዋለን። እንደምታዩት ቼክ ያደርግልናል ማለት ነው። በዚህ መልኩ እንግዲህ የጁፒተር ኖትቡክን መጠቀም እንችላለን ማለት ነው። እዚህ ስክሪን ላይ እንደምታዩት። ሌላኛው በሁለተኛ ደረጃ ጁፒተር ላብን ደግሞ እንዴት ኦፕን አድርገን መጠቀም እንችላለን የሚለው ነው። ይህንንም በተመሳሳይ jupyter.org ኦፊሻል ዌብ ፔጅ ላይ መተን እዚህ ጁፒተር ላብን ኦፕን ለማድረግ ጁፒተር ላብ የሚለውን ቴክስት ኮፒ እናደርግና እዚህ ሰርች ኢንጂን ላይ ኮማንድ ፕሮምፕት ዊንዶው ኦፕን እናደርጋለን። እዚህ ጋር ኮማንድ ፕሮምፕት ዊንዶው ኦፕን አድርጌያለሁ። እዚህ ፕሮምፕት ዊንዶው ላይ ፔስት እናደርጋለን። ጁፒተር ላብ የሚለውን ፔስት ካደረግን በኋላ ኢንተር እናደርጋለን። ባክ ኢንድ የኮማንድ ፕሮምፕት ፕሮሰስ ያደርግልናል። ነገር ግን ፍሮንት ኢንዱን እዚህ ወይም ደግሞ የጁፒተር ላብ ኤዲተርን በብራውዘር እንደምታዩት ስክሪን ላይ ኦፕን ያደርግልናል። ኮማንድ ፕሮምፕት እዚህ ጋር ማስታወስ ያለብን ጁፒተር ላብ ወይም ደግሞ ጁፒተር ኖትቡክን ስንጠቀም የኮማንድ ፕሮምፕት ዊንዶውን ሚኒማይዝ ነው የምናደርገው፣ ክሎዝ አናደርግም። በዚህ መልኩ እንግዲህ የጁፒተር ላብ ፓይተን ኤዲተር እዚህ ኦፕን አድርጎልኛል ማለት። ከላይ እንግዲህ ዲፍረንት ታቦች አሉ። የተለያዩ ፕሮጀክቶችን ሳይመንቲኒየስሊ በታብ መልክ ኦፕን ያደርግልናል የጁፒተር ላብ ማለት ነው። እዚህ ፕሮጀክት ፋይሉን ሪኒው ማድረግ ስንፈልግ እንደምታዩት ወርቁ ቴስት ቱ ወርቁ ፓይተን ቴስት ቱ የሚል ኔም ሰጠሁት። እዚህ ጋር አውቶማቲካሊ ይህንን ፕሮጀክት ሪኒው ያደርግልናል የፓይተን ፕሮጀክቱን ማለት ነው። ከላይም እንደምታዩት ዲፍረንት ታቦች አሉ። ሴቲንግ ታብ፣ ሄልፕ የመሳሰሉት። ለምሳሌ በታብ ስር ዲፍረንት ቱሎች አሉ። ከርነል ስር ዲፍረንት ቱሎች አሉ። ራን ስር ብንገባ፣ በቪው ስር ብንገባ እንግዲህ ዲፍረንት ቱሎችን አክሰስ ማድረግ እንችላለን። እንደምታዩት አፒራንሱን ማስተካከል ስንፈልግ፣ ኮድ ፎልደሩን አጀስት ማድረግ ስንፈልግ፣ ቴክስት ኤዲተር ሲንታክስ ሃይላይቲንግ እዚህ የተለያዩ የፕሮግራሚንግ ኮዶችን ወይም ደግሞ የፕሮግራሚንግ ላንጉጅ ሲንታክስ ሃይላይቲንግ አለው። እዚህ ጋር እኛ በምንሰራው አይነት ሃይላይት መቀየር መጠቀም እንችላለን። ሌላኛው ኤዲት ስር ብንገባ በፋይል ስርም በተመሳሳይ ኒው ፕሮጀክት ክሬት ለማድረግ ኦፕን ለማድረግ ስንፈልግ እዚህ ብዙ ቱሎችን አክሰስ ማድረግ እንችላለን። በፋይል ስር ማለት ነው። ወርክ ስፔሱን ቼንጅ ማድረግ ስፈልግ እዚህ ወርክ ስፔስ ቼንጅ የማድረግበት ኦፕሽን አለው። ሌላው ይህንን ፕሮጀክትም ዳውንሎድ ማድረግ ስንፈልግ እዚህ ዳውንሎድ ኦፕሽን አለው ማለት ነው። እነዚህን ቱሎች ከሆም ታብ ስር አክሰስ ማድረግ ከፋይል ስር አክሰስ ማድረግ እንችላለን ማለት ነው። በጎን በኩል የምናገኛቸው ደግሞ እንደ ፋይል ብራውዘር ታብ አለን። የቱል ኒው ፕሮጀክት ክሬት ማድረግ ስንፈልግ እዚህ ጋር ክሬት ማድረግ እንችላለን። አፕሎድ ማድረግ እንችላለን። እዚህ ኦፕን ያደረግነውን ፕሮጀክት ፋይል ዳይሬክተሪውን ያሳየናል። ከረንትሊ ኦፕን የተደረጉ የፓይተን ወይም ደግሞ የቴክስት ኮዶችን እዚህ ያሳየናል። ሌላኛው ደግሞ ተርሚናል ታብ አለ። እዚህ ተርሚናሎችን አክሰስ ማድረግ ስንፈልግ ተርሚናል ታብ አለን። እዚህ ወርክ ስፔስ እንደምታዩት ሌላ ቴብል ኦፍ ኮንተንት ለምሳሌ በቴክስት ማርክዳውን ፎርም ኦፕን ያደረግናቸው ፕሮጀክቶች ወይም ደግሞ ሴሎች ካሉ ቴብል ኦፍ ኮንተንት ላይ አክሰስ ማድረግ እንችላለን። ሌላው ደግሞ ኤክስቴንሽን እዚህ አድ ማድረግ ስንፈልግ ዲፍረንት ኤክስቴንሽኖችን ኢንስታል ማድረግ እንችላለን። እዚህ ጁፒተር ላብ ሴትአፕ ላይ ማለት ነው። የተለያዩ ኤክስቴንሽኖችን እዚህ ጋር አድ ማድረግ እንችላለን። በዚህ መልኩ እንግዲህ ጁፒተር ኖትቡክ ወይም ደግሞ ጁፒተር ላብን ኢንስታል አድርገን መጠቀም እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ የቪዥዋል ስቱዲዮ ኮድ ፓይተን ኤዲተርን ይዤላችሁ የምቀርብ ይሆናል። አምሹር ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረግን አይርሱ። በየጊዜው አፕሎድ የማድረጋቸው ቪዲዮዎች ቀድሞ ለእናንተ ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ቸር ሰንብቱ። ባይ ባይ።